በብዛት ሴቶች ሲረዝም ይወዱታል፣ ሲያጥር ደግሞ አይወዱትም። ምንድነው? The Bluetooth device is connected successfully. አልበልሽ ማን ጋር ነኝ? ቤዛ ሜሪ ከቤዛና ከሜሪ ጋር ነኝ። 5 ጥያቄ ጠይቃችኋለሁ። 5ቱንም ከመለሱ 1000 ብር ሸልማችኋለሁ። 3 እና 4 ከመለሳችሁ 500፣ 1 እና 2 ከሆነ 100 ብር ሸልማችኋለሁ። ሬዲ? የመጀመሪያ ጥያቄ ያንቺ የሆነ ነገር ነው፣ ግን ሌሎች ሰዎች ናቸው ብዙ ጊዜ የሚጠቀሙበት። ምንሽ ነው? የኔን ስሜ እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት አላሰብኩትም። ሙላኒ የት ነው የመጣው? አንድ ጥያቄ ተመልሷል። ሁለተኛውን ጥያቄ እንቀጥላለን። በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ኧረ እኔ አላውቀውም። ኮሜንት ላይ አስቀምጡ። ሁለተኛ ድል ሰጥሻለሁ። በቀይ ባህር ውስጥ ድንጋይ ብንጥል ሰማያዊ ድንጋይ አውቶኖሚውን ጋይስ አልተመለሰም። ሁለተኛው ጥያቄ። ሶስተኛ ጥያቄ እንቀጥላለን። ችግር የለውም። ሩጫ ውድድር ላይ ነሽ፣ አስቢው ራስሽ። ከዛ ሁለተኛ ያለችውን ቀድመሻት ከፊቷ ሆንሽ። ከፊቷ ስትሆኚ ስንተኛ ሆንሽ? ሁለተኛ። እንዴት? ኦልራይት ሁለተኛ ስለነበር ሁለት ጥያቄ በመልሳል። ለጋራ ነው እየተባበሩ ያሉት። ይሄ ጥያቄ ከተመለሰ ወደ 5ኛ 1000 ብር ለማሸነፍ ልትሄዱ ትችላላችሁ። ከ1 ኪሎ ጠንካራ ብረትና ከ2 ኪሎ ጥጥ የትኛውን ብትሸከም ይቀልሻል? 2 ኪሎ ጥጥና 1 ኪሎ ብረት አይደል? yes ብረት። 3 ጥያቄ ተመልሷል። ይሄኛውን ጥያቄ ካሸነፈች 1000 ብር ይዛ ትሄዳለች። ይሄኛውን ጥያቄ ካላሸነፈች 500 ብር ይዛ ትሄዳለች። ሬዲ? በብዛት ሴቶች ሲረዝም ይወዱታል፣ ሲያጥር ደግሞ አይወዱትም። ምንድነው? በስመ አብ ወልድ መንፈስ ቅዱስ። ከአካላቸው ነው፣ ቦዲ ፓርትስ ነው። ምንድነው? ትንሽ እሺ፣ ከአካላቸው አይገባም። አንተ ገነት አትገባ። The Bluetooth device is connected successfully. ኧረ በልዩነት ደበረ። አልበልሽ ሰማቸው ነው 500 ወይኔና 500 ብር ይዘህ ሽልማትሽን ውሰጂ። ሽልም ትምጣ ራሷ። እንዴ ከማን ጋር ነኝ? ከኔ ጋር። አንቺ ማን ነሽ? ሄቨን። እንኳን አደረሰሽ። እንኳን አደረሰሽ። ለምን ነው? ለዛሬው ቀን ነው። እሺ 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። 2ቱን ከመለስሽ 500፣ 1 ከመለስሽ 100። ሄቨን ያስማማናል? ኦኬ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን አይተርፉምና what ከኢትዮጵያና ከኬንያ ድንበር መካከል ነው የተከሰከሰ። ያው ድንበር ላይ ነው የሚቀበሩት። የት ሰፈር ነሽ? እናንተ ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው? እሺ ነይ፣ ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው። ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ወይኔ ሻማ ነው። እኔ ያሰብኩትን ያሰበ። ኦኬ ይቅርብሽ። እሺ እሱ ሮጦ ሄደ፣ ሌላ ነገር አሰባ። ችግር የለው። ቦነስ ጥያቄ ጨምርሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድነው? መሳሪያ አይደለም። አንድ ድል ነገር እኔ ያሰብኩትን ያሰበ። ኮሜንት ላይ ከረባት። አይ መሳሪያ በቃ ከረባት። እሺ ችግር የለውም። አንድ ጥያቄ መልሰሻል። አንድ ጥያቄ እንደመለሰች አድርጌላታለሁ። 3ኛ ጥያቄ ነው፣ የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ
100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ደግሞ ምን ትል ይሆን? ተናገሪ። 5 ሰከንድ አለሽ። 5 4 አድንገል ነይ። ወይኔ ማይ ጋድ አድንገል ነይ። የጆሮ ጌጥሽ ነው ሄበ ነሽልማት አሬቅርባት አትውሰጂው። በቃ ተዋት። ነሽልም ትምጣ ራሷ እንዴ እሷ ትምጣ። ነይ ውሰጂ። ነሽልማትሽን ውሰጂ። አረላሽ 100 ብር አሸንፋለች። አይ ግን ጀግና ነች፣ ጀግና ነች፣ ጀግና ነች። የምር ሰላም ሰላም። ከማን ጋር ነኝ? ኪያና ኤሊያና ኪያናና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰ። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ፣ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍል ጆሮ መበሳት እንዴ አገኘ ከአንዳንድ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድን ነው? ቀጥ ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ ነው። እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። 3ኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 What did you say? ስንት? 3 በስመ አብ ከባድ ጥያቄ። የት ቦታ ላይ አስባችሁ ተናገሯል? ዘጠኞች 100 ቀስ በል 100 ዘጠኞች 18 ዘጠኞች ነው ያሉ። ከ1 እስከ 100 ያሉ ዘጠኞች 18 ናቸው። የምር እውነት ነው?